አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? አለሁ አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮቹ ሼር ላይክ ስለምታደርጉልኝ አብራችሁ ስለሆናችሁ ምስጋና ከልብ ነው። ፕሊዝ ቪዲዮ አይታችሁ ሰብስክራይብ ሳታረጉ አትለፉኝ። ቅንነት ለራስ ነው። እባካችሁ አሳድጉኝ። ዛሬም በአዲስ ርዕስ ተመልሼ መጥቻለሁ። የህይወት መንገድ ክፍል 50 ላይ ደርሰናል። ህይወት ከምን ደርሳ ይሆን? ሳሮንስ ተጋልጣ ይሆን ወይስ ምን ላይ ትሆን? ዛሬ ላይ እንግዲህ ሳሚ ለህይወት በጣም እየተቆረቆረና እያዘነ ይገኛል። ሳሮንም ህይወትን በጣም እያሰቃየቻት ከቀን ወደ ቀን ጥላቻዋ እየባሰባት መጥቷል ማለት ነው። ሳሚም በእኔ ጥፋት ህይወትን አታንገላቻት ባክሽ፣ በራሴ ጥፋት ራሴን ቅጭኝ፣ ራሴን ቆሽኝ እያለ እንግዲህ ለህይወት ጠበቃ ሆኗል ማለት ነው። አብራችሁን ተቆያችሁ የህይወትን ምን ላይ እንደደረሰች እና የሳሮንን ክፋት አብራችሁ የምትሰሙ ይሆናል። ቪዲዮውን በላይክ ጀምሩት። ዳዊትና ህይወት እንግዲህ በፍቅር ከንፈዋል። በባለፈው ክፍል ለህይወት የፍቅር ጥያቄ አቅርቦላት ነበር ዳዊት እና እሷም ካሰበችበት በኋላ ፍቅሯን ተቀብላለች። እናም ህይወትና ዳዊት ከሶፋ ላይ ቁጭ ብለው እየተጫወቱ እየተቃለዱ እየተሳሳቁ እያለ ሳሮን ከውጭ ገባች። በንዴት እንግዲህ የያዘችውን ቦርሳ በህይወት ላይ ወሩራ ጭቅላቷን ስትላት ዳዊት በጣም ተናደደ። ሊመታት እጁን ሲያነሳ ሴት የላከው ሞት አይፈራም አሉ። ጭራሽ ሊደበድበኝ ነው እንዴ? ታላቅ እኮ ነኝ ብላ ስትጮህበት ዳዊትም በንዴት ጉሮሮዋን አንቆ እኔ ምልሽ አንቺ የማቀሽ ሳሮን አይደለሽም በጭራሽ። ታላቅ እህቴ ብትሆኝም ነገር ግን ሰዎችን ስትጎጂ ዝም ብዬ ማየት አልችልም ብሎ ጉሮሮዋን አነቃት። ይህን ያየችው ህይወትም እባክህን ዳዊት ልቀቃት፣ እባክህን ልቀቃት እያለች ዳዊትን እጁን ይዛ አለቃትም። እቺ ጨካኝ፣ ይሄን ጭካኔ ኬት ነው የመጣሽው? የማቀሽ ሳሮን አይደለሽም ኬት ነው የመጣሽው? እያለ ሲጮህባት እሷም እንግዲህ ለአንዲት ገረድ ብለህ እኔን ልገለኝ ነው? እህትህን ልገለኝ ነው? ታላቅ መሆኔን መረሳህ ማለት ነው ብላ ስትጮህበት ታላቅም ሆንሽ ታናሽም ይህን ጭካኔሽን እያየሁኝ በጭራሽ ዝም አይደለም። ከአሁን በኋላ ህይወትን አጠገቧ እንዳደርሽ ጫፏን እንዳነኪያት ብሎ ዛተባት። ሌላው እንግዲህ ዘና የምታረገን ሰላም ናት። ሰላም በቅጠል መካከል እየተራመደች የትኛው ነበር አባብዬ መስተፋቅር ያሰራል ያሉት ቅጠል እያለች ቅጠል እየለቀመች ነበርና እንግዲህ ያንን እነ ህይወት ቤት ያለውን ቆንጆዬው ልጅ ወድጄዋለሁ እያለች ብቻዋን እያወራች ነበር። ለነገሩ ቆንጆ ያገባ ቆንጆ ይወልዳል። ስለዚህ ቆንጆ ልጅ ያቺ የቆንጆ እናት መባል አልፈልግም፣ የራሴ ቆንጅና ይበቃኛል እያለች ብቻዋን እያወራች ሳለ ህይወትን ከኋላ አየቻት። ህይወት በጣም ተጨናንቃ ምንም ሳታውቅ ወደ ቤት እንኳን እንደሄደች ምንም ሳይለይላት እየበረረች ወደ ቆሻሻ ውስጥ ነበር የገባችውና ምን እያደረግሽ ነው? አንቺ የኔ ህይወት ነሽ ወይስ ተሳስቼ ነው ብላ ሰላም ዞር ብላ ስታያት አዎ የራሷ ህይወት ናት። እናም በጣም ተጨንቃ ነበረ። ከዛ ዳዊት መጥቶ ምን ሆና ነው ብላ ስጠይቀው አይ ከሳሮን ጋር ተጣልተው ተጨቃጭቀው ነው ለዛ ነው አላት። ሰላምም እንግዲህ ይቺ የሸይጣን ቆራጭ የሆነ ከህይወት ራስ ላይ ውረጅ ብላት በቃ አልሰማኝ ብላለች አይደለም፣ በቃ ህይወትን አልፋታት አለች አይደለም ብላ ጫማዋን ይዛ ስትሄድ ባክሽን ሰላም ተመለሺ፣ የኛ ችግር ነው የቤት ችግር ነው፣ ስለዚህ እኛ እንፈታዋለን፣ አትግቢ እኛ መካከል በቤተሰብ መካከል አትግቢ ብላትም ዳዊትን ግን አልሰማችውም። በአንድ እጇ ጫማዋን አውጥታ ሳሮን ልትደበድብ ወደ ቤት አመራች። ቤት እንደደረሰች እንግዲህ ሶፋ ላይ ያን እንግዳውን ልጅ ሚኪን ቁጭ ብሎ ስታየው አቤት መልክ ብላ ራሷን ስታ ፌን ተነቀለች ማለት ነው። እንግዲህ የወንዶች ውበት ስታይ ፊቷን አይኗን ይጋርዳታል፣ ፊቷን ያንጸባርቃታል ማለት ነው። ሰላም የወንዶች ውበት አድናቂ ናትና ፌን ትነቅላለች የቆንጆ ወንዶች ስታይ። በዛም እንግዲህ በዛም የተነሳ ሳሮንን ሳትመታት ብቻ ነካ አድርጋት ተመለሰች። በሚኪ ቁንጅና የተነሳ ፌን ተነቅላ አቤት አቤት ሰላም በጣም ዘና የምታደርግ ልጅ ናት። ሚኪም እንግዲህ እኔ በህይወቴ እንዴ ሰላም የሚያስቅና ምርጥ ሰው አይቼ አላውቅም ሲል ይሄም የህይወት ስራ ነው ብላ ሳሮንም ስትጮህ እንዴ አራት ጮህ ሳሮን ሆኖች ነው ህይወት ምን አረገች? ህይወት አላመጣቻትም ሲላት አዎ መጀመሪያ ማናመጣትና ህይወት ናት ወደዚህ ቤት ያመጣቻት የነበረው ስለዚህ ህይወት ናት ተወቃሿ ህይወት ናት ብላ እንግዲህ ያው ህይወትን ስለምትጠላት
ማንኛውንም ነገር ከሷ ጋር ታያይዘዋለች ሳሮን። ከዛን እንግዲህ ህይወት በጣም ከፍቷ ስለነበረ ውጭ ላይ ቁጭ ብላ ግቢ ብሏትም እምቢ ብላ እያለቀሰች ነበረ እና ሳሚም ወደ ሳሎን ጋር መጥቶ አሁን ደግሞ ምን አደርገሻት ነው? ውጭ ላይ በጣም እያለቀሰች ነው፣ እየተነፋረቀች ነው እና ምን አድርገሻት ነው? ምን ብለሻት ነው ብሎ ሲጠይቃት እና እኔ ምን ላድርግ ታዲያ ለድሮሽማ እየተቆረቆርክ ነው ማለት ነው ብላ መለሰችለት። ሳሮን እባክሽን እኔ ያው ልክ እንዳልሰራሁ አውቃለሁ፣ ጥፋቴን አምኛለሁ፣ ይቅርታ ጠይቄያለሁ፣ በተደጋጋሚ ይቅር በይኝ ብዬሻለሁ። ስለዚህ ህይወትን ለቀቅ አድርጋትና እባክሽ እባክሽ ንዴት ካለብሽ እኔ ላይ ተወጪ፣ ህይወትን ተያት ብሎ ለመናት። አንተ ቀንህን ጠብቅ፣ ምክንያቱም የእሷ ሲያበቃ ያንተ ይቀጥላል፣ ያው ቶሎ ከሞተች ማለት ነው አለች። እንግዲህ ህይወትን እስከ መጨረሻው ልታስወግዳት ነው ማለት ነው ያሰበችው። አቤት ጨካኔ ግን ሳሮን ምን አይነት አውሬ ሰው ናት! በቃ ህይወትን በጣም ብዙ ጊዜ አሰቃየቻት፣ አገተቻት፣ አስደበደበቻት። ግን ምንም ሊሳካላት አልቻለም። እስካሁን ድረስ በህይወት አለች፣ ግን አሁንም ልትገላት እያሰበች ነው። አቤት የሳሮን ጭካኔ ግን እንደው መጨረሻዋ ምን ይሆን? ሳሮን አታብዡ፣ ከዚህ በላይ አንቺን መታገስ አልፈልግም። እምቢ ካልሽ ደግሞ ሁሉንም ነገር ለቤተሰቦችሽ እናገራለሁ፣ ማንም ሰው ዞር ብሎ አያይሽም አንቺን ብሎ ሲላት፣ ሳሮንም በጭራሽ አትችልም፣ አንተ እኮ ቃል ገብተህልኛል አይደል እንዴ? እንዴት ቃልህን አፍርሰህ ለቤተሰቦች ልትናገር ትችላለህ? ስትለው ሳሚም ሰዎችን የሚጎዳ ከሆነና በጣም ሰዎችን የሚያሰቃይ ከሆነ ቃልም ይፈርሳል አላት። አቤት ዛሬ ላይ የሳሚ ትህትና በጣም ደስ ይላል። ለሳሮን ያለው ለጥላቻ ለህይወት ያለው መቆርቆር በጣም ደስ ይላል። በእርግጥ ልጁንም ያገተችው እሷ ስለሆነች ስላወቀ ሳሮንን በጣም ጠልቷታል። እንደውም ፍች ፈልጋለሁኝ ከአንቺ ጋር መቀጠል አልችልም፣ ሰው ከአውሬ ጋር አይኖርም እና አንቺ የሰው ስጋ ለብሰሽ ግን የአውሬ ኑሮ የምትኖሪ አውሬ ነሽ እና ፍች ፈልጋለሁ ሲላት፣ ኧረ እባክህ ፍች ትፈልጋለህ? እንዲህ በቀላሉ ፍች አለ እንዴ? መቼም አልፈታህም አለችው። ኧረ እባክህ ተው እንጂ አስፈራራኸኝ። በቃ ምን ያክል ገንዘብ ነው የምትፈልገው ብላ ስትጠይቀው፣ ምን ማለትሽ ነው? ምን እያልሽ ነው አላት ሳሚም። እና ሀገር ሁሉ ብር እንደምትወድ ገንዘብ እንደምትወድ ያውቃል። ስለዚህ ምን ያክል ልክፈልህ? አፍህ እንዴት ዘጋ ስትለው፣ እኔ አልፈልግም 100,000 ብር ስትለው፣ አይ 100,000 ብር ምን አላት? 100,000 ብር ለምንድን ነው መቀበልሽ ብሎ እሱም ሲከራከራት፣ አውቃለሁኝ እኮ ከጀርባዬ እየሄድክ ቤት እየሰራህ እንደሆነ ደርሼበታለሁ፣ አንተም ከኔ ጀርባ ብዙ ነገር እየደበክ ነው ብላ አስደነገጠችው። እንግዲህ ሳሚ ሳሮን ሳታቅ ቤት እየሰራ ነው ማለት ነው፣ ገንዘብ እየተቀበለ ከሷ። ስለዚህ ከፈለክ አንተ የኔን ምስጢር ለቤተሰቦች አወራለሁ ካልክ አንተ የምትሰራውን ቤት ሙሉ ለሙሉ በራሴ ስም ማድረግ እችላለሁ አለችው። እኔ ምልሽ አንቺ ለይቶልሻል፣ በጣም አብድሻል። ይሄ ነገር ሳይብስብሽ እና አብደቱ ጨርሶ ሳያጃጅልሽ ወደ ራስሽ ተመለሽ፣ ይህን ያሽሁን መጥፎ ስራ አቁሚ አላት። እድሜ ለእናንተ ሁላችሁም ተባብራችሁ ተጨማምራችሁ ነው እኔን ያሳብዳችሁኝ አለች። መቼም ቢሆን በቃ አንቺ ተክፋትሽ አትማሪም፣ ተስተትሽ አትማሪም ብሎ ሳሚም ጮህባት። ሳሮንም ብትሆን አሁንም ከጥፋቷ ልትማር ስህተቷ ልታስተካከል ፈቃደኛ አትመስልም። ይልቁን ብላ አሁንም ሳሚን እያሰራራችሁ ነው። እኔ እኮ ሳሮን አንቺን ላግዝሽ ሞከርኩኝ፣ ከሰዎች ወሬ ከሰዎች ጭቅጫቄ ልታገትሽም ልከላከልልሽም ሞከርኩኝ፣ ብዙ ለፋሁኝ። አንቺ ግን ካለሽበት አልተንቀሳቀሽም። ምንም አይነት ለውጥ እንኳ በአንቺ ላይ ያየሁት ነገር የለም። ይባስ ብሎ በጣም ብሶብሻል። በጣም ጨካኝና አውሬ ሆነሻል። እና ታዲያ ምን ላደርግ እኔ ምን ብዬ ላግዝሽ አላት። ስማኝ ሳሚ፣ ጠብቅ ብቻ። እኔ ያንተን ህይወት ገሃነም ነው የማደርገው። እዚህ ዓለም ላይ መፈጠርህን እንድትጠላ ነው የማደርገው። ብቻ ዝም ብለህ ጠብቀኝ አለችው። እሷም ሳሚም ሳሮን እኔን እንደፈለግሽ አድርገኝ፣ አዎ በጥፋቴ ነው፣ ግን ምስኪኒቱን ህይወትን ታያት እባክሽ፣ ከእሷ ህይወት ውጪ፣ በቃ እኔን እንደፈለግሽ ማድረግ ትችያለሽ አላት። ዛሬ ላይ እንግዲህ ሳሚ ለህይወት ያለው አክብሮትና እዝነት በጣም ደስ ይላል። በፊት እንግዲህ ሁላችንም እንዳየነው አይወዳትም ነበረ። በሳሮን ትግል ነበር ያለችው። ሳሮን ወደ አውሬነት ስትቀየር፣ ሳሚ ደግሞ ወደ መልካምነት ተቀይሮ የህይወት ጠበቃና የህይወት ተከላካይ ሆኗል። እናም ደስ ይላል። እንግዲህ
ሌላው እንግዲህ ዳዊትና ህይወት ተፋቅረዋል። መጨረሻቸው ምን ይሆን? እህትማማች መሆናቸውን ሲያውቁ፣ እህትና ወንድም መሆናቸውን ሲያውቁ ምን ይፈጠር ይሆን? ምንስ ይሰማቸው ይሆን? በጣም ከባድ ነው። እንግዲህ በሌላ ፓርት ተመልሰን እስከምንገናኝ ድረስ የዛሬውን እዚህ ጋር ጨርሻለሁ። ወደ ቻናሌ ቤተሰቦች አብራችሁኝ ስለሆናችሁ ምስጋናዬ ከልብ ነው። ለቻናሌ አዲስ የሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ነባሮቹ ሼር ላይክ በማድረግ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።